በቅድሚያ አርዕስተ ዜናዎች እየተገባደደ ባለው 6 ወራት የሥራ ዘመን በአብዛኛዎቹ ዘርፎች የተሻለ አፈጻጸም እንዲመዘገብ ርብርብ መደረጉን የዴቻ ወረዳ ምክር ቤት አስታወቀም። የከንቲባ ችሎት መጀመር የሕዝብ የመልካም አስተዳደር ችግሮችን በአጭር ጊዜ ውስጥ ለመፍታት አይነተኛ ሚና እንዳለው ተገለጸ። የአውራዳ ጤና ጣቢያ መለስተኛ የቀዶ ጥገና አገልግሎት ስራ ለመጀመር ቅድመ ዝግጅት እያጠናቀቀ መሆኑን የከተማው ጤና ዩኒት አስታወቀም። ጠቅላይ ሚኒስትር ዶክተር አብይ አህመድ ለ2026 የእንኳን አደረሳችሁ መልእክት አስተላለፉ የሚሏቸው ለዛሬ ከያዝናቸው ዜናዎች መካከል ዋና ዋናዎቹ ናቸው። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾች፣ ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁን ትቆዩ ዘንድ በአክብሮት ጋብዘናል። ወደ ቀዳሚ ዜና አለፍን። እየተገባደደ ባለው 6 ወራት የሥራ ዘመን በአብዛኛዎቹ ዘርፎች የተሻለ አፈጻጸም እንዲመዘገብ ርብርብ መደረጉን የዴቻ ወረዳ ምክር ቤት አስታወቀም። የዴቻ ወረዳ ምክር ቤት 4ኛ ዙር 11ኛ የሥራ ዘመን 2ኛ መደበኛ ጉባኤ ተካሂዷል። በላቸው በላይ ያደረሰንን ዘገባ ምህረት ማሞት አቀርባለች። የዴቻ ወረዳ ምክር ቤት ዋና አፈ ጉባኤ አቶ ጸጋይ መኩሪያ ለምክር ቤቱ አጀንዳዎችን አቀርበው በሙሉ ድምጽ በማጽደቅ ጉባኤው ተጀምሯል። ምክር ቤቱ በመደበኛ ጉባኤ ረቂቅ ቃለ ጉባኤን መርምሮ በማጽደቅ የተጀመረ ሲሆን የፈጻሚ ሴክተር መስሪያ ቤቶች የ6 ወር እቅድ አፈጻጸም ሪፖርትም ቀርበዋል። በበጀት ዓመቱ 6 ወራት በወረዳው በአብዛኞቹ ዘርፍ በተደረገው ርብርብ የተሻለ አፈጻጸም መታየቱን አቶ ጸጋይ ጠቁመዋል። በበጀት ዓመቱ በሴክተር መስሪያ ቤቶች የ6 ወራት እቅድ አፈጻጸም ሪፖርት የወረዳው ዋና አስተዳዳሪ አቶ ወንዱ አደም ያቀርበዋል። በግብርናው ዘርፍ በ6 ወር አፈጻጸም 11543 ሄክታር በመኸር አዝመራ በተለያዩ ሰብሎች ማልማት እንደተቻለ አስተዳዳሪው ገልጿል። በግማሽ ዓመት በበጋ መስኖ ስንዴ 302 ሄክታር ማሳ ማልማት እንደተቻለ የገለጹት አቶ ወንዱም ስራውም በሙሉ ፓኬጅ እየተሰራ ስለመሆኑ አስረድተዋል። በቡና ዘርፍም ጥራት ያለውን ቡና ለማዕከላዊ ገበያ ለማቅረብ የተሰራ ስራ ውጤታማ እንደነበረ አመላክተዋል። በቡና ዘርፍም ጥራት ያለውን ቡና ለማዕከላዊ ገበያ ለማቅረብ የተሰራው ስራ ውጤታማ እንደነበረ አመላክተዋል። በጤናው ዘርፍ የጤና ፓኬጆችን ተግባራዊ በማድረግ የተሰራውን ስራ ያብራሩት አቶ ወንዱም እናቶችን በጤና ተቋም እንዲወልዱ በቅንጅት መሰራቱንም ገልጸዋል። በዚህም 795 እናቶች በጤና ተቋም መውለዳቸውን በሪፖርታቸው አመላክተዋል። ለወጣቶች የስራ እድል መፍጠር የመንግስት ዋነኛ ትኩረት አቅጣጫ ተደርጎ በወረዳው ሲሰራ መቆየቱን ያነሱት ዋና አስተዳዳሪውም በዚህም ባለፉት 6 ወራት ውስጥ 294 ወጣቶች የስራ እድል መፈጠር እንደተቻለ አስረድተዋል። በትምህርት ዘርፍ በወረዳው የተሻለ ውጤት መመዝገቡን ያብራሩት አቶ ወንዱ አደመም ለአብነትም 51 ትምህርት ቤቶች የምገባ ስራን ለማስጀመር ታቅዶ በ50 ትምህርት ቤቶች መጀመሩና በዚህም 2357 ተማሪዎች ተጠቃሚ መሆናቸውን ለምክር ቤቱ አባላት አብራርተዋል። በገቢ ሴክተርን ባለፉት 6 ወራት ውስጥ 120 ሚሊዮን 264 ሺህ ብር በላይ ለመሰብሰብ ታቅደው 80 ሚሊዮን 66 ሺህ ብር ተሰብስቧልም ብለዋል። በወረዳ ደረጃ አበረታች የሆኑ ተግባራቶች መከናወናቸውን በሪፖርቱ እንደተመላከተ የገለጹት የምክር ቤቱ አባላቶቹም በግብርና፣ በሌማት ትሩፋት፣ በቡና ልማት የተሰሩ ስራዎች አበረታች መሆናቸውንም አስገንዝበዋል። ጉባኤው ለተከታታይ 2 ቀናት የሚካሄድ መሆኑን ከወጣው መርሃ ግብር ለመረዳት ተችሏል ሲል ከስፍራው ዘገባውን ያደረሰው ባልደረባችን በላቸው በላይ ነው። የከንቲባ ችሎት የሕዝብ የመልካም አስተዳደር ችግሮችን በአጭር ጊዜ ውስጥ ለመፍታት አይነተኛ ሚና እንዳለው ተገለጸ። የአውራዳ ከተማ አስተዳደር ከንቲባ ችሎት የሕዝብ የመልካም አስተዳደር ችግሮችን ለመፍታት ትኩረት ሰጥቶ እየሰራ መሆኑንም አስታውቋል። የትራንስፖርት አገልግሎት ዘርፍ፣ የሙስና ወንጀልና የገቢ ግብር ጉዳዮች በችሎት የሚታዩ ዋና ዋና ጉዳዮች መካከል እንደሚገኙበትም ተጠቁሟል። ከከፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ለተገኘው ዘገባ አማኑኤል ክንፌ። የለውጡ መንግስት የህዝብን የመልካም አስተዳደር ችግሮችን ለመፍታት ባስቀመጠው አቅጣጫ መሰረት በከተማው የከንቲባ ችሎት በ2017 ዓመተ ምህረት ስራ መጀመሩን የአውራዳ ከተማ ከንቲባ አቶ ታረቀኝ ኃይሌ ተናግሯል። በከንቲባ ችሎት የከተማ መሬት አገልግሎት አሰጣጥ፣ የፍትህ እጦት፣ የመልካም አስተዳደር ችግርና የመንግስት ተቋማት አገልግሎት አሰጣጥ ዙሪያ እንዲሁም በሌሎች ጉዳዮች ላይ የሚቀርቡ አቤቱታዎች ላይ እየሰራ መሆኑን አመላክቷል። በችሎቱ የትራንስፖርት አገልግሎት አሰጣጥን በተመለከተ
የሙስና ወንጀል፣ የግብይት ንግድ ጉዳይ እንዲሁም የግብር ጉዳዮች በችሎቱ እንደማይታዩ አቶ ታረቀኝ ኃይሌ ገልጸዋል። በከንቲባ ችሎት የተወሰኑ ውሳኔዎች በፍጥነት ምላሽ እንዲያገኙ ጉዳዩ የሚመለከታቸው አካላት ርብርብ ማድረግ እንደሚገባቸውም ከንቲባው አሳስበዋል። የአውራዳ ከተማ ነዋሪ አቶ ሸጋሮ ጋዎ ከ2016 ዓ.ም ጀምሮ ችግራቸው እንዲፈታ ቅሬታ ቢያቀርቡም ምላሽ ሳይሰጥ የተንከባለለ ቆይቶ በከንቲባ ችሎት ምላሽ ማግኘቱን ተናግረዋል። በከንቲባ ችሎት ቀደም ሲል በተለያዩ ምክንያቶች በአስፈጻሚ ተቋማት ሲደርስ የነበረውን መጉላላት የቀነሰ መሆኑን የከተማ ነዋሪ አቶ ገረመው መንገሻ ገልጸዋል። በመጨረሻም በከንቲባ ችሎት ላይ በባለ ጉዳዮች በቀረቡ ቅሬታዎች ላይ ጉዳዩ በሚመለከታቸው አካላት ምላሽ የተሰጠ እንደሆነም ተመላክቷል። የአውራዳ ጤና ጣቢያ መለስተኛ የቀዶ ጥገና አገልግሎት ስራ ለመጀመር ቅድመ ዝግጅት እያጠናቀቀ መሆኑን የከተማው ጤና ዩኒት አስታወቀም። የአገልግሎቱ መጀመር የእናቶችና የህፃናትን ሞት ለመቀነስ የሚደረገውን ጥረት ያግዛልም ተብሏል። ከከፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ለደረሰን መረጃ እንደሚከተለው ይቀርባል። የእናቶች መለስተኛ ቀዶ ጥገና ማዕከል ግንባታ በቀድሞ በደቡብ ክልል ተጠናቆ የሕክምና ቁሳቁሶች ባለመኖራቸው እስካሁን አገልግሎት ሳይጀመር መቆየቱን የአውራዳ ከተማ ከንቲባ አቶ ታረቀኝ ኃይሌ ገልጸዋል። የከተማው ነዋሪዎች የዘመናት ጥያቄ የነበረው የመለስተኛ ቀዶ ጥገና አገልግሎት ማዕከል በለውጡ መንግስት ችግሩ ተቀርፎ ወደ ስራ ሊገባ እንደሆነ አስረድቷል። ጤና ጣቢያውና ኦአር እንቅስቃሴውን በተመለከተ ያው እንደ የህዝባችን የዘመናት ጥያቄ ነበረ። ግንባታውን አስመልክቶ በቀድሞ ደቡብ ክልል የተገነባበት አግባብ ነው አለው። ነገር ግን ግንባታው ያው ቆሞ ተመርቆ እስካሁን ወደ አገልግሎት ያልገባበትና ስራ አገልግሎት ለህዝቡ በተፈለገበት ልክ ሳይሰጥ የቆየበት አግባብ ነው ያየነውና በዚህ ልክ ደግሞ ያው ፓርቲያችን መንግስታችን ሰው ተኮር ከመሆኑ የተነሳ ኦአር አገልግሎት እንዲሰጥ ዘርፈ ብዙ እንቅስቃሴዎችን አድርገናል። አሁን ኦአር አገልግሎት የሚሰጠው ለአንድ መዋቅር ለአውራዳ ከተማ አስተዳደር ብቻ አይደለም። ለጎባ ወረዳ፣ ለደቻ ወረዳና ለአውራዳ ከተማ አስተዳደር ነው። ኦአር ደግሞ አገልግሎት መስጠት በእነዚህ መዋቅር ውስጥ ያሉ የእናቶችን ስቃይ 100% ይቀንሳል ተብሎ ታስቦ ነው ሲጀመር የተገነባው። ነገር ግን በተገነባበት ልክ አገልግሎት ያለ መስጠቱ እጅግ በጣም ችግር የሆነበት ሂደት ነው አለው። በ2018 በጀት ዓመት የኦአር አገልግሎት ለማስጀመር በጀት ያልተያዘ ቢሆንም ለሰው ህይወት ቅድሚያ መስጠት ስለሚገባ ስራውን ለማስጀመር ቅድመ ዝግጅት እየተጠናቀቀ መሆኑን ጠቁመዋል። የቀዶ ጥገና አገልግሎት ስራ ሲጀመር በወሊድ ወቅት የሚኖረው የእናቶች ስቃይና ሞት ለመቀነስ ከፍተኛ አስተዋጽኦ እንዳለው ገልጸዋል። ማዕከሉ ወደ ስራ ሲገባ ለአውራዳ ከተማ፣ ለጎባ ወረዳና ለዲቻ ወረዳ ማህበረሰብ አገልግሎት የሚሰጥ በመሆኑ የተጓደሉ ቁሳቁሶችን ለመሙላት በቅንጅት ለመስራት በጋራ እየመከሩ እንደሆነ አስረድተዋል። የቀዶ ጥገና ስራ ጀምሮ እንዳይቆም በየደረጃው ያለው የመንግስት መዋቅር ድጋፍና እገዛን እንዲያደርጉ ከንቲባው ጥሪ አቅርበዋል። በኋላ የሚጠብቁን ብዙ ነገሮች አሉ። አንደኛ ኦአር ከተጀመረ ላውንደሪ ቤት ግንባታ ያስፈልጋል። የላውንደሪ ቤት ግንባታ በእኛ አቅም ብቻ የሚቻል አይደለም። ላውንደሪ ማሽን ያስፈልጋል። ለምን አምሶላ ወዲያው ታጥቦ ሳኒቴሽኑ በጣም መጠበቅ ስላለበት ማለት ነው። ለዚህ እንደዚህ አይነት ነገሮች አሉ። አምሶላ አለ፣ ብርድ ልብስ አለ፣ አልጋ አለ፣ የተለያዩ ነገሮች የጎደሉ አሉ። ለማስጀመር ነው አሁን የአክሲስ እንደዚህ አይነት ግንባታ ኖሮ አገልግሎት ህዝቡ ሳያገኝ ከምኖር ብሎ ነው ለአንድ ለ5 ወር ለ6 ወር ማቴሪያሎችን ሰጥቶ እያስጀመረ ያለው። ይሄን መልካም ተሞክሮ እኛ ይዘን ተገናኝተን ማስቀጠል አለብን ብዬ አስባለሁ። የወረዳ የደቻ ወረዳም የጎባ ወረዳም የአውራዳ ከተማ አስተዳደርም የኛ ስራ ነው የሚሆነው ካሁን በኋላ ያለው። ይሄን በጋራ ከነሱ ጋር እናወራለን። ከዞን ጋር ተነጋግረን ከነሱ ጋር በጋራ ተቀናኝተን ቅድም ላልኳቸው ነገሮች ምላሽ ባጭሩ የሚሰጡ ናቸው። እነዚህ ነገሮች አሁን ቀዶ ጥገና ከተጀመረ ላውንደሪ ግድ ነው። ለምን አምሶላ ይታጠባል። እዛ ላይ የሚበላሹ አምሶላዎች ይኖራሉ። ገና ወስደ በእጅ አጥበ አድርቀህ አይሆንም። እንግዲህ ሌላ ከተማ ላይ ሄደን እያየን ነው። ሌላ ጤና ጣቢያዎች ላይ ሄደን እያየን ነው። ያ ነገር ደግሞ እነሱም አሳይመንት ሰጥተዋል። አሁን እኛ እነዚህን ነገር ሰጥተን ካሟላን እነዚህ ነገር ሊታሰቡ ይገባሉ ብለው ነገር ባለሙያዎች ተናግሯሉ። ላውንደሪ ግድ ነው። ላውንደሪ ግድ ስለሆነ አሁን ወደ ላውንደሪ አካባቢ ላይ ያለው ነገር ላይ ቅድም ያልኩት አምቡላንስ ኮመን ሊዛ ቦታ ላይ መቆም አንድ ችግር ሲደርስ ሆስፒታል ላይ ማድረስ የሚችል አምቡላንስ ዝግጁ ነው መቆም መቻል አለበት። እነዚህን በምን አይነት ሁኔታ ማስገድ እንችላለን የሚለውን ነገር ከደቻ ወረዳ ጋር ከጎባ ወረዳ ጋር ከኛ ጋር ሆነን ቅንጅታዊ አሰራሩን የምናስገባበት አግባብ የምናስቀጥልበት አግባብ ይኖራል ብዬ ነው የሚያስበው። ለዚህም ያው ቅድም እንዳያችሁ አሁን በእኛ አቅም የሚደረጉ ነገሮችን እያደረግን ነው ለማስጀመር።
ይሄ ነገር ደግሞ ተጀምሮ እንዳይቆም እኔ ለመጨረሻ አደራ ምለው በየደረጃው ያለ መዋቅር ሊደግፈን ይገባል። ዞን ሊደግፈን ይገባል። ክልል ሊደግፈን ይገባል። የከተማ አቅም ምን እንደሆነ ይታወቃል። የገቢ አቅሙ ምን ያክል እንደሆነ ይታወቃል። አሁን ደግሞ አንዳንድ መሰረተ ልማቶችን እያስከድን ያለናቸው መሰረተ ልማቶች አሉ። እነዚህ ትንሽ አቅማችንን ያዝ ያደርጋሉ። ለዚህ አሁን እነዚህ ይሄ ኦአር ደግሞ ቀዶ ጥገናውን ከጀመረ ቅድም ያልኳቸው ነገሮች መሰረታዊ የሆኑ ነገሮች ናቸው። ስለሚያስፈልጉን እኛም እንደ መዋቅር እንቀናጃለን። በየሂደቱ ያለ መዋቅር ደግፎ ይሄን ኦአር አገልግሎት ለህዝቡ እንዲሰጥ ማድረግ ያስፈልጋል የሚል ነገር ነው በእኔ በኩል ያለው። የአውራዳ ከተማ ጤና ዩኒየን አስተባባሪ አቶ አብርሃም አበበ በበኩላቸው የቀድሞ ጥገና ማዕከሉ የማህበረሰብ ክፍሎች አገልግሎት መስጠት የሚችል መሆኑን አመላክተዋል። አክሰስ የተሰኘ ግብረሰናይ ድርጅት የተለያዩ ቁሳቁሶችንና ለባለሙያዎች የስልጠና ድጋፎች እያደረገ መሆኑን ጠቅሰው በድጋሚ አልትራሳውንድና ጄኔሬተር ለመስጠት ቃል መግባቱን ገልጸዋል። የጤና ጣቢያው ኃላፊ ወይዘሮ ብርቱካን አለማየሁ ስራውን ለማስጀመር ዶክተሩን ጨምሮ ሌሎች ባለሙያዎች ስልጠና ለመውሰድ እየተጠባበቁ መሆናቸውን አስረድተዋል። ጠቅላላ ሕክምና ዶክተር አይና አለማበበ እንዳሉት የእናቶች ቀዶ ጥገና ስራ ለመስጠት የ5 ወር ስልጠና መውሰዳቸውንም ጠቅሰው ስራውን ለመጀመር ዝግጁ መሆናቸውንና በስልጠናው በርካታ ዜጎችን በተግባር ሰርቶ መምጣታቸውን አመላክተዋል። የቱሪዝም መዳረሻዎችን በመንከባከብ ለትውልድ የማሻገር ስራ እየሰራ መሆኑን የጠሎ ወረዳ አስተዳደር ገለጸም። ወረዳው የበርካታ ታሪካዊና ተፈጥሯዊ የመስህብ ስፍራዎች የሚገኙበት በመሆኑ የባህል ባለቤቱ የሆነው የካፈቾ ብሔር አባላትና ተወላጆች የመስህብ ስፍራዎችን በማልማት ስራ ውስጥ እንዲሳተፉም ጥሪ ቀርቧል። መረጃው የካፋ ዞን መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ክፍሌ አላሙ የካፋ ዞን የበርካታ የቱሪዝም መዳረሻ ስፍራዎች ባለቤት ሲሆን አብዛኛዎቹ ባህላዊና ተፈጥሯዊ የመስህብ ስፍራዎች የሚገኙት በጌሻ ጠሎና ዴቻ ወረዳዎች ነው። ይሁን እንጂ እነዚህ የመስህብ ስፍራዎች ገቢን ማመንጨት እንዲችሉም ሆነ አካባቢዎቹን በማስተዋወቅ ረገድ አበርክቶ እንዲኖራቸው ጅምር ስራዎች ቢኖሩም ብዙ ተሰርቷል ማለት ግን አይቻልም። አሁን ግን የመስህብ ስፍራዎቹን ለቱሪዝም ልማት ምቹ የማድረግ ስራዎች እንደ መንግስት በተሰጠው ትኩረት መነሻነት በካፋ ዞንም እንቅስቃሴዎች እየተደረጉ ነው። ከነዚህ አካባቢዎች አንዱ የጠሎ ወረዳ ነው። የወረዳው ዋና አስተዳዳሪ አቶ አትር ሴሸታቸው የካፋ ህዝብ የድንቅ ታሪክና ባህል ባለቤት መሆኑን ገልጸው ይህንን ታሪኩንና ባህሉን ለተተኪው ትውልድ ለማስተላለፍ መስራት ይገባል ብለዋል። የጠሎ ወረዳ የካፈቾ ብሔር አኩሪ ባህሎችና ታሪኮች አሁንም ድረስ ጥበቃና እንክብካቤ እየተደረጉለት የሚገኝ ወረዳ እንደሆነም ዋና አስተዳዳሪው አስረድተዋል። በጠሎ ወረዳ የሻዳ ቀበሌ አስተዳዳሪ የሆኑት አቶ በላይ በቀለ በቀበሌው በርካታ የመስህብ ስፍራዎች ያሉ መሆኑን ገልጸው ማህበረሰቡ ስፍራውን በአግባቡ እየተንከባከበ ከመሆኑም በላይ ስፍራው እንዲለማና ገቢ እንዲያስገኝ ጥያቄዎች እየተነሱ መሆኑን ገልጸዋል። በቀበሌው ነዋሪ የሆኑት አርሶ አደር ክፍሌ አለሙ የመስህብ ስፍራዎች መልማት እንዲችሉ የሚጠበቅባቸውን ለመወጣት መዘጋጀታቸውን ተናግረው የወረዳው አስተዳደርም ሆነ ሌሎች የሚመለከታቸው አካላት መዳረሻዎቹን የማልማት ስራን እንዲሰሩ ጠይቀዋል። በጠሎ ወረዳ ባህል ቱሪዝምና ስፖርት ጽሕፈት ቤት የቱሪዝምና ገበያ ጥናት ባለሙያዋ ወይዘሮ ሙሉነሽ ገብረ ሚካኤል ወረዳው የበርካታ ታሪካዊና ተፈጥሯዊ የመስህብ ስፍራዎች የሚገኙበት በመሆኑ የባህሉ ባለቤት የሆነው የካፈቾ ብሔር አባላትና ተወላጆች የመስህብ ስፍራዎቹን በማልማት ስራ ውስጥ እንዲሳተፉ ጠይቀዋል። የወረዳው ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊዋ ወይዘሮ ወርቄ ወልደ ሚካኤል የመስህብ ስፍራዎቹ ጉዳት እንዳይደርስባቸው የየአካባቢዎቹን አርሶ አደሮች በማስተባበር ተገቢው ጥበቃ እየተደረገላቸው መሆኑን ገልጸው ስፍራዎቹን ለጎብኚዎች ምቹ የማድረግ ስራም በእቅድ መከናወን መጀመሩን አብራርተዋል። የወረዳው ዋና አስተዳዳሪ አቶ አትር ሴሸታቸው የካፋ ህዝብ ባህልና ታሪክ በበለጠ እንዲጠበቅ እየተሰራ መሆኑን ተናግረው በዋናነትም የካፈቾ ነገስታት መካነ መቃብር አካባቢን ለቱሪዝም ልማቱ ምቹ የማድረግ ስራ በተቀናጀ አኳኋን አቅምን በማሟጠጥ እየተሰራ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለ2026 የእንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለፈረንጆቹ 2026 አዲሱ ዓመት የእንኳን አደረሳችሁ መልካም ምኞታቸውን በማህበራዊ ድረገጽ ባስተላለፉት መልእክት ገልጸዋል። የፈረንጆቹ አዲስ ዓመት ሰላም፣ ጤናና ፍቅር በመላው ዓለም የሚሰፍንበት ዘመን እንዲሆንም ተመኝተዋል። ክቡራትና ክቡራን ተመልካቾች ከካፋ ቴሌቪዥን ለሰዓቱ ያዝናቸውን ዜናዎች በዚሁ ቋጨን። ከዜናዎቹ ጋር ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶዎች ይቀጥላሉ። በያላችሁበት ሰናይ ጊዜ